ሮንግ የሆነ በስፓር ከመረጥን ይሄ ዲስትሪሽን ቦርድ ከመጠን በላይ ሙቀት ወይም ኦቨርሂቲንግ ሊሆን ይችላል። ለዚህ ሲስተም በትክክል በስፓር እንዴት እንደምንመርጥ እንደሚከተለው ፕራክቲስ እናድርግ። ፕሊዝ ቪዲዮውን ከመጀመሩ በፊት ይሄ ቪዲዮ ለሌሎች እንዲደርስ ላይክ እና ሼር በማድረግ እንዲሁም ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ እንድትጀምሩ ስል በአክብሮት ጠይቃለሁ። ለዚህ ሲስተም በስባር ስንመርጥ ዋናው ብሬከር ከሜን ስዊች ብሬከሩ ከዚህ ከፍ ያለ መሆን አለበት። ምክንያቱም ይሄ በስባር አጠቃላይ ፕሮቴክት የሚያደርገው ዲስትሪሽን ቦርዱን ነው። ይሄ ወደኛ ሲስተም የሚገባው ኤሌክትሪካል ፓወር አጠቃላይ በሜን ስዊቹ እዚህ ጋር ኦን ኦፍ እናደርገዋለን ወይም ኮንትሮል እናደርገዋለን። ይሄ ዲስትሪሽን ቦርድ ግን እንዳይቃጠል ወይም ዳሜጅ እንዳይሆን መቆጣጠር የምንችለው በበስ ባር ነው። ስለዚህ በስ ባር እዚህ ጋር ሳይዝ በምንመርጥበት ጊዜ ሮንግ ከሆነ ይሄ ኤሌክትሪካል ሲስተም ኦቨርሂትር ሊሆን ይችላል። በስ ባር በምንመርጥበት ጊዜ እዚህ ጋር ያለው ሎድ ከረንታችን 44.68 አምፔር እና ሜን ስዊች ብሬከራችን 63 አምፔር ሲንግል ፌዝ ኤምሲቢ ያልነውን ታሳቢ አድርገን ከዚህ ከፍ ያለ በስ ባር መምረጥ አለ። ምክንያቱም ይሄን ዲስትሪሽን ቦርድ ሴፍ ማድረግ ስላለብን ወይም ይሄን ዲስትሪሽን ቦርዱን አጠቃላይ ለመጠበቅ ፕሮቴክት ለማድረግ በስባራችን ከዚህ ከሜን ስዊች ሰርኪዩት ብሬከር ከፍ ያለ መሆን አለበት። በዚህ መሰረት ለዚህ ዲስትሪሽን ቦርድ በስባር ሳይዛችን ከሜን ስዊቹ ከዚህ ሰርኪዩት ብሬከር ይሄ ማለት ይህ ሰርኪዩት ብሬከር 63 አምፔር ዋን ፌዝ ኤምሲቢ ነው። ከዚህ ከፍ ያለ ሳይዝ ያለው ማለትም ከ63 አምፔር ከፍ ያለ ባለ 80 አምፔር ሬትድ ያለው በስባር መርጠን ልክ እዚህ ጋር እንደምታዩት ባለ 80 አምፔር ሬትድ ያለው በስባር መርጠን ለዚህ ዲስትሪሽን ቦርድ አሁን የኛ ዲስትሪሽን ቦርድ ከሞላ ጎደል የተሟላ ፓኔል ኔም አለው። ኤስዲቢ ጂኤፍ ሰርቪስ ቮልቴጅ 220 ሲንግል ፌዝ ሎኬሽኑ እዚህ ጋር ኮሪደር ላይ ፍላሽ ማውንት ነው። በስባር ሬትዳችን ባለ 80 አምፔር ነው። ስለዚህ በዚህ መሰረት በስባሩን ልክ እንደዚህ መምረጥ እንችላል። ፕሊዝ ከዚህ ቪዲዮ ጠቃሚ ነገር ካገኙበት ቪዲዮን ላይክ እና ሼር ማድረግ እንዳይረሳ፣ እንዲሁም ቻናላችንን ሰብስክራይብ ያደርጉ። በተከታታይ የምንለቃቸውን ቪዲዮዎች በቀላሉ ማግኘት ይችላሉ። ታንኪ ቬሪ ማች ፎር ዮር ዋቺንግ።